ያገሬ ልጆች እንኳን አደረሳችሁ። አንድ ትልቅ የሆነ ምክር ልሰጣችሁ ፈልጋለሁ። አመት በዓል ሲደርስ የምትጨናነቁ ከሆነ የምታዝኑ ከሆነ ማለት ነው እንግዲህ እኔም ከነሱ ሰዎች አንድ ነበርኩኝ። ፖፑላር ኤሌክትሮኒክስ ተቀብለናል፣ ቻሌንጃችሁ መተናል። ደግሞ እንግዲህ ዛሬ የበዓል ዋዜማ ነው፣ የልደት በዓል ዋዜማ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት የባህል ልብስ የሚገርም እንደዚህ አይነት ለሱራዬ ይዤለት መጥቻለሁ ማለት ነው። ሰርካ ዲዛይን ቴንክ ዩ ሶ ማች። የብሩክ ኒውስ ሚስት ነች እንግዲህ ደግፏት ጋይስ። ባማ ፕላዛ ነው የሚገኘው እና አሁን ሱራፌልን እንድናገኘው ሰርፕራይዝ ልናደርገው እየሄድን ነው። ሱራፌል አሁን ነው የምናገኘው፣ እዛ ጋር እየጠበቀን። አሳያቸው አንዴ እዛ ጋር ሱራ፣ በዚህ ና። እንዴት ነህ አባት? ሰላም ነው? እንደምን አለ? ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ነህ? ደህና ነኝ። ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ክፍት ነው። አረ የባህል ልብስ ይዤልህ መጥቻለሁ። እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ። ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው፣ በሁለት ቀን እንዴት አደርገዋለህ ቀን ይርዘምልን እያሉ ነው። በአንድ ቀን ውስጥ እናሳካዋለን። ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን። ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር። እንግዲህ ጠብቁን። ተከታታይ ፊልም ነው የሚሆነው ይሄ፣ እንደ ተከታታይ ቪዲዮ ማለት ነው። ከታች የምትገኘዋ ቀጣይ ክፍል ለማየት ይሄ ይጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው። አሁን ገብተን ልብስ እንቀይር፣ የባህል ልብስ እናድርጋ። እንዴት ናችሁ? እንኳን አብሮ አደረሰን። እንኳን አደረሳችሁ። ና እሺ። ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ። የበዓል ሰሞን ስለሆነ አይ ነው። ሃይ እንዴት ናችሁ? ሰላም ነው? በየትኛው እንግባ? ኦኬ። እዚህ ነው እንዴ እየሰራ ያለው ወይስ ሌላ ዳይሬክቲንግ ምናምን? ማለት እዚህ ብሔራዊ ብዙ ጊዜ ተጋባዥ ተዋናይ ሆኜ እሰራለሁ። አረ በጣም ደስ ይላል። ሲያምር ደግሞ ይህ ቦታ በስመ አብ ናፊ ያሳያቸው። ስማ እሺ፣ በዚህ አድርገን እንግባ። የምትቀይርበትን ቦታ ነው እንጂ እዛም መቀየር እንችላለን ካስፈለገ። የት ዋዜማ በዓል ዋዜማ ነው ዛሬ ትልቅ ቀን። እስኪ ቆይ ሰው ካለ አለን መቀየሪያ እዚህ አይደለ? በደምና እንኳንኳቸው። አረ ሰላም ነው። ጤና ይስጥልኝ። እንደምን አላችሁ? ብሔራዊ ቲያትር መጥተናል። ንጉ እንኳን አደረሰን። ይሄው ሱራዬ እንግዲህ ዛሬ ሸብረቅረቅ ብሎ ነው የሚወጣው። ውጪ ነው የምንቀርጠው፣ እዚህ ውስጥ አይደለም። ውጪ በቃ እያበራህ ነው የምትወጣው። ጋይስ አቶ ሱራ ተመልክቷቸው እናሳ እንደዛ ነው እንግዲህ። አምሮብናል፣ ሸብረቅረቅ ብለናል። የበዓል ቫይብ ይልሃል። ይሄ ነው እንግዲህ በዓሉን መስለናል። አዎ እንዴ በጣም እቺ ነገር ላድርግልህ እንዴ? ይሄ ላድርግልህ። ይሄ አሁን እኔ ወጣት ስለሆንኩኝ የበለጠ ካንተ እድሜ እቺ አሁን በቃ እንትን ነች፣ ግርማ ሞገስ የበለጠ ገፍ ያገነዋል። ሲናበል አሲናገናዬ ዮሃ ሲናበል ዮሃ ሲናገናዬ አሲናበል በገና ጨዋታ ዮሃ ሲናበል ዮሃ ሲናገናዬ። ሰላም ጋይስ፣ አሁን እንግዲህ ወደ በግተራ ነው የሚባለው በጎች ለመግዛት መጥተናል። በስማ እሺ፣ አሁን ዝግጁ ነን አሁን ናስ እንከና ፒያዝሊስ እንዴት ደስ እንደሚል የበዓል ድባቡ ገና። እኔ ባይዘወይ ማለት ነው በዓል ሲደርስ በቃ መጨናነቅ ሰው ነበርኩኝ። በጣም በቃ ደስታ አይሰማኝም ነበር። በዓል ሲደርስ በቃ ብቸኝነት ይሰማኛል ምናምንና ከዛ ለካስ ስላልሰጠው ነው። አሁን በቃ ስሰጥ በዓል መሰለኝ። ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል። አዎ እሱ ነው ዋናው ትልቁ ነገር። አዎ እኔ በዓል ትርጉሙም እሱ ነው። በጣም አሁን በቃ ደስተኛ ነኝ። አሁን በዓል በቃ ብቻዬን ብቆምም ለራሱ ምን ችግር አለው? ከሰጠው በቃ ከዚህ በላይ በዓል የለም። እሱ ነው የሚያስደስተው። ስለዚህ ጋይስ እግዚአብሔር የሚከብረው በእንደዚህ እናሳ አይደል እንዴ? ታዲያስ ያው በግተራ መጥተናል እንግዲህ። በግተራ ነው የሚባለው ይሄ ወይስ ዝም ብዬ ነው ያልኩት? አዎ በግተራ ነው። በግተራ ዋው
አይ በጎች ሲያሳዝኑኝ። ማአት ሰው መጥቷል። እሺ በጣም አሪፍ ጋይስ። አሁን እንግዲህ እስኪ በግ እየገዛን እናሳያቸዋለን አይደል እንዴ? ጋይስ እንግዲህ ይኸው በጎቹ ወደዚህ እየመጡ ነው ያሉት። አምጧቸው በቃ ወደዚህ። ይኸው የሚጫኑት ደግሞ እዚህ ጋር ነው። በሁለት ፒካፕ እዚህ ጋር ይጫናሉ። በፒካፕ እና ሌሎቹ ሴት ነው የሚሆኑት። ይሄኛው ስንት ይይዛል? ይሄኛው 10 ነው ይይዛል። ይሄኛው ከላይም ከታችም ነው። አይሽልማ ብዙ ነው አሳበጎቹ። ጸዴ አይዞሽ። እኔን ሰው ነው የሚመስሉት። አጫፋ ሰላም ወሳኝ ሰው ይሆን ሰላም አሉ ደህና ቆይ ቀረጻ ላይ ስለሆነ ነው እንዴ? ለማሰር ስማ መራቅ አለብኝ ከዚህ በጠረባ ያወደቀ መስሎኝ ለእንትን ነው ለማሰር ነው። በጀርባ መተኛት አለባቸው። አታስራቸው። እሺ ጋይስ እንግዲህ ይኸው በጎቹ ወደዚህ እየመጡ ነው ያሉት። አምጧቸው በቃ ወደዚህ። ይኸው የሚጫኑት ደግሞ እዚህ ጋር ነው። በሁለት ፒካፕ እዚህ ጋር ይጫናሉ። በፒካፕ እና ሌሎቹ ሴት ነው የሚሆኑት። ይሄኛው ስንት ይይዛል? ይሄኛው 10 ነው ይይዛል። ይሄኛው ከላይም ከታችም ነው። አይሽልማ ብዙ ነው አሳበጎቹ። ጸዴ አይዞሽ። እኔን ሰው ነው የሚመስሉት። አጫፋ ሰላም ወሳኝ ሰው ይሆን ሰላም አሉ ደህና ቆይ ቀረጻ ላይ ስለሆነ ነው እንዴ? ለማሰር ስማ መራቅ አለብኝ ከዚህ በጠረባ ያወደቀ መስሎኝ ለእንትን ነው ለማሰር ነው። በጀርባ መተኛት አለባቸው። አታስራቸው። እሺ